ቶክ አዋርድ ይለታ ማለት ነው። ይሄንን ቀብራራ አይታችሁታል? የእውነት ይህን ቀብራራ ማለት ነው እንዳለ ታዋቂዎቹ ሁሉ ክብብ አድርገውት ምናምን በስማ እኔ እንዴት እንደኮራሁ ምዬን ነው የምላችሁ ማለት ነው። የገጠር ልጅ መሆን እኮ መታደል ነው። እውነት ለመናገር አንዳንዶቻችሁ የገጠር ልጅ ስትባሉ ታፍራላችሁ ይመስለኛል ማለት ነው። እና የየት ሀገር ልጆች ናችሁ ስትባሉ እንዲሁም የገጠር ላይ ሆናችሁ የአዲስ አበባ የዚህ ቦታ ትላላችሁ፣ ከተማ ቦታ ማለት ነው። ማርያምን ነው የምላችሁ። ግን የገጠር ልጅ መሆን መታደል ነው። እውነት ስነግራችሁ ማርያምን እኔ የገጠር ልጅ ነኝ። የእውነት ስነግራችሁ የገጠር ልጅ ነኝ የምር ማለት ገጠር ልጅ ነኝ። በቃ የገጠር ልጅነቴን በጣም ነው የምወደው ማለት ነው። እንዲሁም ሀገሬ ስገባ አሳያችኋለሁ፣ ማርያምን አሳያችኋለሁ ማለት ነው። አሳያችኋለሁ። የሀገሬን ባህል ይዤ ነው የሚሄደው እውነት ለመናገር ማለት ነው። መቼም ቢሆን ገጠርነቴን አልረሳም። የእውነት ስነግራችሁ ከተማ ቦታም እንኳን ብኖር እንኳ ባህሌን አልረሳም እውነት ለመናገር እና ይሄ ቀብራራ እንዴት እንደኮራሁበት ያኔ የእውነት ነው የምላችሁ። ሰላም እንዴት ናችሁ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከእናንተ ጋር ይሁን የኔ ውዶች። እና ምን ልበላችሁ ይሄ ቀብራራ እውነት እኔ እንጃ እንዴት እንደወደድኩት ብስማ አረማመዱ ያ ሁሉ ሰው ከቦት ያ ሁሉ ሰውና ከኛ ፎቶ እንነሳ ከኛ ፎቶ እንነሳ እያሉት ምናምን በኢየሱስ ስማ እንዴት እንደኮራሁም እየነ የገጠር ልጅ መሆን ለካ እያችሁ ሰው በልብስ አይገመትም ውዶችዬ። ማለት የሆነ ልብስ እንደለበሳችሁ ምናምን አይደለም። የምር ስነግራችሁና እንዴት ደስ እንዳለኝ ልነግራችሁ አልችልም። ከመቤት በጣም ነው የተደሰትኩት። ብስማ አሞድ ፍስ ቅዱስ ረስማ የኔ ኮሬ ይመች ማርያም እንዴት ደስ እንዳልከኝ ጫማው ቁንጣው በቃ ሁለመናው ሲያምር ሲያምር እና እኔ የገጠር ልጅ ነኝ። ገጠርነቴን በጣም ነው የምወደው እውነት ስነግራችሁ የገጠር ልጅ ነኝ። ከአባቴ ጋራ እርሻ አረሼ ድርቆ አጭጄ እንደገና ደግሞ አረም አርሜ ድርቆ አጭጄ አባቴ ገብስ ሲያጭር ጤፍ ሲያጭድ አብሬው ድርቆ ሲያጭድ አብሬው እውነቴን ነው የምላችሁ። እንደዛ ሁኜ ያደግኩ ልጅ ነኝ። ከአባቴ ጋር ነው ስሰራ ያደግኩ ልጅ ነኝ ገጠር ላይ ማለት ነው። እና ገጠርነቴን በጣም ነው የምወደው እውነት ለመናገር ማለት ነው። አላፍርበትም። ግን አንዳንዶቻችሁ ታፍሩበታላችሁ። የገጠር ልጅ ነን ምናምን ለማለት ታፍራላችሁ። እና የገጠር ልጅ መሆን መታደል ነው፣ ብርቅዬ ማለት ነው። ቆይ ማታ ያላችሁ እኔን ማለት ነው። አገሬ ስገባ እንዲቀን ባህሌን ማለት ነው። የሸዋ ጀግና ይመችህ፣ ተመችተኛል። ማርያምን እግዚአብሔር ይጠብቅህ። ቁም ነገር ላይ እንደምትደርስ ባለሙሉ ተስፋ ነኝ። ትልቅ ደረጃ ትደርሳለህ። በርታልኝ ወንድሜ ተስፍሽዬ፣ የኔ አባት